እንዳየነው በተለይ ከኒውካስትል ሽንፈት በኋላ ማንቸስተር ዩናይትድ የቀድሞ ተጫዋቾች አሁንም ተነስተውበታል ማይክል ካሪክ ላይ በተለይ ፖል ስኮልስ ባልተጠበቀ ሁኔታ በኋላ ላይ ነገሩን ለማለዘብ ቢሞክርም ጠንከር ያለ ነገር ነበር በማህበራዊ ገጹ ያጋራው በሱ በኩል ሌላ አይነት እይታ ነው እንደዚህ አስቤ አይደለም ያልኩት ብሎ በኋላ መልስ ሰጥቷል ከኒኪበት ጋር ባለው ዘጉድ ዘባድ ዛግሊ ይመስለኛል ፖድካስት በጣም የማይመች ፖድካስት ነው አንተ ማህበራዊ ሚዲያ ያመጣው አንድ ጣጣ ማወዛገብ ሄድላይን ለመፍጠር ማወዛገብ አለብህ አሁን በአፍሪካ ውስጥ ባሉት እንደኛ ሀገር ባሉት እስከ ጽንፍ ድረስ ይኬዳል በቃ ለማወዛገብ ትኩረት ለመሳብ የሚደረግ ጥረት አንዳንዴ ስርዓት ከመስመር ይወጣልና እኔ እነዚህ ተጫዋቾች አሁን አወዛግበን ትኩረትን እንሳብ ብለው ያስባሉ ብዬ ለማመን ይከብደኛል በእውነት ግን እንደዛ ይመስላል ሁኔታው ስታየው እንዴ ምን ማለት ነው ከዚህ በፊትም ብየዋለሁ ብዙ አልሄድበት በዚህ በኩል እኔ ከካሪክ ወገን ነኝ ልክ ፓትሪስ ኤቭራ እንዳለው በቃ እነዚህ ተጫዋቾች አሰልጣኝነትን ሞክረው የወደቁ ናቸው በተጫዋችነታቸው ሌጀንድ ናቸው አሰልጣኝነት ግን ሞክረውት ያልቻሉት ነው በቃ እንደሚፋጅ ሰዓት ነካረጉት ተቃጠሉ በቃ ተመልሰው አልሄዱበት ይሄ ልጅ ግን የቻለውን እያደረገን ያለው አሁን በኬሪየሩ ቀጥሏል ወደ ማንቸስተር ዩናይትድ ከመምጣቱ በፊት ልምድ አልነበረውም የዩናይትድ ጊዜ አሰልጣኝነትን ከመያዙ በፊት አጭር ጊዜ ያዘ ተስፋ ሳይቷል በሶስት ጨዋታ እሺ ሳምፕሉ ትንሽ ነው ግን አልቆመም ሄደ ታች ወረደ አይደለ ከቦሮ ሚድልስብሮ እዛ ታይን ሳይድ የሆኑ ነገሮችን ሰርቷል የሚጋነን ባይሆንም እንደነርሱ አልወደቀም እንደ ጋሪ ኔቭል ቫሌንሲያ ሄዶ ከጥቅም ውጭ ሆኖ አልመጣም መቀለጃ ነው ኔቭል ያ እንግሊዛዊ ሰውዬ እያሉ እኔ እንደሱ አይነት መጥፎ አሰልጣኝ አይቻል አቅም አለ አንዱ ቦታህን መክሊትህን ማወቅ ያስፈልጋል እዚህ ጋር አንተ ካልቻልከው ሌላው ሰርቶ ካንተ የተሻለ ውጤት እያስመዘገበ ካለ እስክንድር ለዛ ጓደኛ ከሆነ ደግሞ የበለጠ ሬስፔክት ልትሰጠው ይገባልና ጤናማ አይመስለኝም የስኮልስ ማስተያየት ከዛ በፊትም የሮይኪን ነገር እንዴ አሰልጣኝ በውጤት የሚመዘን ከሆነ እንዴ ይሄን ያህል ሁሉንም ጨዋታ ተሸነፈ እንዴ እንደዚህ ሊባል የሚችለው አይተገቢ አይደል